እሺ ሰላም ዩቲዩበር እንዴት ናቸው? ዛሬ ደግሞ በአዲስ ቪዲዮ ነው የመጣሁት። እሱም ዛሬ በአዲስ አበባ ውስጥ በዚህ 200 ብር ብቻ ቁርስ፣ ምሳ፣ እራት which is 3 ሜል ያውላል ላይ ወለም የሚለው ነገር እናየዋለን። ሰው በዚህ አጋጣሚ ውሃ ከቤት ነው ይዤ የመጣሁ የራሴን ውሃ ይዤ መጥቻለሁ። ደረስት ግን እያንዳንዱ ነገር በዚህ 200 ብር የምናየው ይሆናል። ወይም ደግሞ በዚህ 200 ብር እያንዳንዱ ነገር ሾፕ አድርገን ቁርስ፣ ምሳ፣ እራት የምናየው ይሆናል። ሶ አሁን እንግዲህ ወደ ቁርስ ፍለጋ እየሄድን ነው። ተከተሉን። እሺ አሁን ፍለጋ እየሄድን ነው። ላይክ ዲስካውንት ያለበት ፕራይስ ወይም ደግሞ የሚሆን ለእኛ የሚሆን እየፍለጋ እየሄድን ነው። እስኪ እንግዲህ እየሰራች ነው። እስከዛ ውሃ እየጠጣሁ ቢሆንም ውሃ ለመንገድ አሪፍ ነው። እንግዲህ ውሃ እየጠጣ ቁርስ የመፈለግ ነው። እስኪ እንግዲህ የት እንደምናገኝ እና ደግሞ ላይክ ማየት ፕራይስ እንደምናገኝ እስኪ የግድ በ200 ብር መዋል አለብን። እሱንም ማየት አለብን አብረን። በዛ አጋጣሚ ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ ፕሊዝ። ላይክ፣ ኮሜንት፣ ሼር እንዳይረሳ። ያ ውሃችን ይዘናል። ፍለጋ እየሄድን ነው። ውሃ ለመንገድ ግን የግድ በዛ አካባቢ ምግብ የለም እንዴ? እየፈለግን ነው። ግን ያለንበት ቦታ ብቻ ምግብ አክሰስ ያለበት አይደለም መሰለህ። በጣም እየፈለግኩ ነው። ምግብ ሳላገኝ ራሱ እርቦኛል። ላይክ ስለዚህ ቶሎ ቶሎ መፈለግ አለብን። ግን በቅርቡ የሚታይ ምግብ የለም። የግድ ምግብ ቤት መሆን የለበትም ቁርስ ስለሆነ። ኦኬ በዚህ ጋርም የለም። ምናልባት እስኪ በዚህ ጋር ቼክ ማድረግ አለብን። ከርቀት እያየው ነው። ዳቦ ሱቅ አለ መሰለኝ። አምባሻ አለ እናት። ኦኬ ስንት ነው? ኦኬ 30 ብር። ኦኬ አንድ አምባሻ ስጭኝ። እሺ ኦኬ ስለዚህ መጀመሪያ ከ200 ያው የመጀመሪያ ቁርስ መግዛት ጀምረናል። ሰው 200 ሲቀንስ 30 170 ብር ይተርፈናል ማለት ነው። 170 ብር ለምሳና ለራት መትረፍ አለበት። ቁርስ ግን ያው በ30 ብር ነው። ችግር የለም። ውሃ ስለያዝኩኝ በውሃ ስለማወራረደው ይበቃል ማለት ነው። ስለዚህ ለቁርስ 30 ብር አንድ አምባሻ ኦኬ ይኸው 170 ብር ይቀራል ማለት ነው። አሪፍ ቴንኪው እናቴ፣ መልካም ቀን። እሺ በ200 የነበረው ነገር አሁን ተገዝቶ 30 ብር ተቀንሷል። 170 ብር ይቀራል። ይኸው እንዳያችሁት። ስለዚህ እኔ ሻይ ቤት መቀመጥ አልፈልግም። ቢካዝ የሻይም ወጭ ስላለ መንገድ ላይ ነው የምበላው። ውሃ የራሴ ይዣለሁ። አምባሻዬን በውሃ አወራርዳለሁ ማለት ነው። ስለዚህ ጋር ቁጭ ብዬ ቢሆንም እጨርሳለሁ ማለት ነው። ስለዚህ ቁርሱ ይሄን ይመስላል። ጨርሻለሁ እዚህ ማለት ነው። ምክንያቱም ሻይ ቤት ከገባው ሌላ ተጨማሪ ክፍያ ነው ወይ ደግሞ ሰው እዛ ስትቀጽ ደስ ላይለው ስለማይችል እኔ እዚህ ውጭ ላይ በውሃ ጨርሻለሁ ማለት ነው። ስለዚህ በኋላ ደግሞ ምሳ እስከምንፈልግ ከኔ ጋር አብራችሁ ሆኑ። ኦኬ ስለዚህ ምሳ ታደርሷል። ምሳ መፈለግ አለብን። ያው ከኛ ጋር ማች የሚያደርግ ቢካዝ 170 ብር ነው የቀረን። 30 ብር ቁርስ ተጠቀምን። ስለዚህ መፈለግ አለብን የሚሆነን ቁርስ ቤት ማን ነው ምሳ ቤት። ኦኬ ስለዚህ እዚህ ካፌ አለ። ይሄን ቼክ ማድረግ አለብን። እንግዲህ ሜኑን መጀመሪያ ግን ከማዘዛችን በፊት እንዳያልቅብን ብሩ እዚህ ገብተን ቼክ እናደርጋለን። አሪፍ ከሆነ እንግዲህ እናዘዛለን፣ ካልሆነ ደግሞ ፍለጋችን ይቀጥላል ማለት ነው። እስኪ እዚህ ጋር ሜኑ መጀመሪያ እኔ ከማዘዛችን በፊት ሜኑ እስኪ ኦኬ በለው እስኪ ያሳይልኝ ይህን ነገር ካሜራማን አሳይልኝ እስኪ። ኦኬ ግን 140 ብር የሚል አለ። ለእኛ ግን አይሆንም። ቢከዚ ያለ 170 ብር ነው። ጾማችን አናርመችን መራት የግድ አይ ይሄኛ አይሆንም። ስለዚህ የግድ እንዲበቃ መሆን አለብን። ሜኑ ይህን ይመስላል። ስለዚህ ሌላ መፈለግ አለብን። ያ ይቅርብን። ሌላ ፍለጋ መጀመር አለብን። ስለዚህ ሌላ እየፈለግን ነው። እስኪ ደግሞ የሚሆነው እስከምናገኝ ስለዚህ እንፈልግ ሌላ። የግድ ምግብ ቤት መሆን የለበትም። በቃ አሁንም በድጋሚ የዳቦ ቤት ሄድኩኝ። ዳቦ ኦኬ ዳቦ ባለ 10 የሆነ ነገር መጠቀም አለብን። እሺ ባለ 10 ባለ 20 የለም። ኦኬ በቃ ባለ 10 አንድ ስጭኝ ይበቃናል። ምክንያቱም ሌላ ነገር ስለምንጨምርበት። ኦኬ ቴንኪው። እሺ ዳቦችን ገዝተናል። እንግዲህ ዳቦችን ገዝተን የት ነው የገባ ነው? በሶ እዚህ በሶ ቤት ገባን። በሶ እንዳለ ነግረውናል። ዳቦ በበሶ ሊሆን ነው ምሳ ማለት ነው። እንደውም አሪፍ ነው አይደል? ተገጣጠመልን እኮ እንደውም ጥሩ ነው። ያው ለየት ያለ መሆን አለበት። ስለዚህ በሶ ደርሷል። በሷችን ደርሷል። ኦኬ በሶ በዳቦ
ምሳችን ግጥም አድርገን እንበላለን ማለት ነው። ይሄ አሪፍ ነው። ነገራችን ላይ በጣም ቢውልድ የሚያደርግ ነገር ነው። በዲ ቢውልደር ነው። አሪፍ ነው። ደስ ይላል። አዎ የምር ኦኬ ብር ነው ለበሶ ካሜራ ማኑ ቆርጦብኝ ነው ሶሪ ብያለሁ። እዚህ ጋር 50 ብር ነው የከፈልኩት ለበሶ ሰው 50 እና 10 60 ብር ምሳ በላን ማለት ነው። ስለዚህ ስንት ብር ቀረ? 30 ብር ለቁርስ አወጣን፣ 60 ብር ለምሳ፣ 110 ብር ይቀረናል ማለት ነው አይደለ? ስለዚህ በ110 ብር እራት እንበላለን ማለት ነው። እስከዛም አብራችሁ ይቆዩ። ኦኬ ቀጣይ ደግሞ እራት ሰዓት ደርሷል። እንግዲህ እንደምታዩት መሽቷል፣ ጨልሟል። እራት እየፈለግን ነው። እራት እየሰራችን ነው የሚሆነን ራስ አክቹሊ ሀብታም ነን። 110 ብር አለን በነገራችን ላይ በ110 ብር እራት መጠቀም አለብን። ሶ የግድ ዞር ዞር ማለት አለብን፣ መፈለግ አለብን። ያው እዛ አካባቢ እንደነገርኳችሁ ትልቅ ካፌ አሁንም አንገባም። ስለዚህ ያው 110 ብር ማች የሚያደርግ ወይም ይሄ 110 ብር ከበር የሚያደርግ እራት ነው የምንፈልግ። አይ ሆፕ እዛ ጋር እርጥብ አይቻለሁ ከርቀት። እስኪ ያን እርጥብ ቼክ ማድረግ አለብኝ። እዚህ ጋር አለ። ኦኬ እርጥብ አለ ናሲ። ኦኬ ስንት ብር ነው? 60 ብር። በቃ አሪፍ። እሺ አንድ ስጭንሽ። ያው አንድ ጋይሶች እንደምታዩት አሪፍ ነው። እዚህ እንግዲህ 60 ብር እርጥብ አግኝቻለሁ። 110 ብር አለ። 60 ሲቀነስ ስንት ነው የሚተርፈን? 50 ብር ይቀራል መሰለኛ። 50 ብር አለን። 60 ብር የእርጥብ ተከፍሏል። ስለዚህ ስቲል ነው 50 ብር አለን ማለት ነው። ስለዚህ የሆነ ነገር መጨመር እንችላለን ማለት ነው። የ200 ብር ቁርስ፣ ምሳ፣ እራት በአዲስ አበባ የሚለው ቻሌንጃችን ያው እንግዲህ የተጠናቀቀ ነው። ስለዚህ ተመልሶልናል። አሁን 50 ብር አለን። እርጥብ ገዝተናል። እርጥባችን እዚህ ጋር እየበላን ነው። ግዴታ ቤት መግባት የለብንም። እርጥቤን እየበላው ነው እዚህ ጋር። ስለዚህ 50 ብር አለኝ። አሁንም የሆነ ነገር ልጨምር እችላለሁ፣ ግን ምን እንደምጨምር አላወቅኩም። በ50 ብር ምን ላገኝ እችላለሁ እያልኩ እያሰብኩ ነው። እርጥቤን እየበላው ነው እዚህ እንግዲህ። ዋናው መብላቴ ነው። መንገድም ሆነ የት ያው ነው። ስለዚህ እዚህ ጋር ወክ እያደረኩኝ እራቴን እየበላው ነው ማለት ነው። አዎ ሰው እያየ ነው ቁጭ ብዬ ስበላ እየበላው ካሜራ አብርቼ ምናምን ነገር አይን ብላ ይላል። ኦኬ ስለዚህ እርጥቤን ጥርግ አድርጌ በልቻለሁ። ትንሽ ያቃጥል ነበር። ሶ ዳስታይት ጨርሻለሁ። ስለዚህ በ50 ብር የሚፈለግ ነገር መፈለግ አለብን ማለት ነው። እስኪ ቁጠሩ ቁጠሩ፣ ላስቆጥራችሁ ስንት እንደተረፈ። እዩ እዩ 10 20 30 40 255 50 50 ብር አለን። ስለዚህ በ50 ብር መፈለግ አለብን ሌላ ነገር። ስለዚህ ሙዝ አሰብኩኝ እኔ 1 ኪሎ ማይገዛ ግን ላይክ በፒስ ከሸጠልን ሙዝ አለ። ኧረ 1 ኪሎ አልፈልግም እኔ በፒስ ያለኝ እንግዲህ 50 ብር ነው፣ ግን የ40 ብር ስጠኝ። የ40 ብር ስንት? ኦኬ እስኪ ሜጀር አድርግና ኦኬ ይኸው 40 ብር። ስለዚህ በ40 ብር 3 ፒስ ሰጥቶኛል ማለት ነው። አሪፍ። በነገራችን ላይ አመሰግናለሁ። እሺ አንተ እንዲህ ስለሰጠኝ። ሙዜን እዚህ ጋር ሙዝ እየበላው ነው። አሪፍ ነው። እንደ ደዘርት 3 ሙዝ 1 እርጥብ አሪፍ ራት ነው። ስቲል ነው 10 ብር ይቀረኛል። ግን ምን አሰብኩ መሰላችሁ? ይህን ሁሉ ነገር ሳደርግ በ200 ብር ይህን ሁሉ አይተም ይህን ሁሉ ታይፕ ስበላ፣ ስጠጣ፣ ስሽከረከር ሁሉ ነገር ሳደርግ የዋልኩበት ያስቻለኝ ፈጣሪ የእሱ መድኃኒዓለም ኢየሱስ ክርስቶስ እሱን ይህን ሁሉ እንዳደረግ ስለፈቀደልኝ እሱን አመሰግናለሁ። በ200 ብር ነው እንግዲህ ሚራኪል ውሎ ነው የዋልኩትና በ200 ብር ይህን ሁሉ ነገር እንዳደርግ የፈቀደልኝ እሱ ነው። ቁርስ፣ ምሳ፣ እራት እንዳያችሁኝ ሁሉ ነገር በዚህ ብቻ ነው ከበር ያደረግኩት። ስቲል ነው ግን 10 ብር ይተርፈኛል። 10 ብር ለሱ ለመድኃኒዓለም ለምስጋና ብዬ 10 ብሩን እዚህ ጋር አስገባለሁ ወይም ድሮፕ አደርጋለሁ ማለት ነው። ስለዚህ እኔ እንዳያችሁኝ በ200 ብር ቁርስ፣ ምሳ፣ እራት ዊችስ 3 ሚል ተጠቅሜ ውያለሁ ማለት ነው።
እሱ በ200 ብር አዲስ አበባ ላይ ይቻላል ብያለሁ። በእኔ ፕሩቭ አድርጌያለሁ። ስለዚህ ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር እንዳይረሳ።